የጎንደር እሳት የሚተፋ ፋኖ ነው እየሰለጠነ እየተመረቀ ያለው። 2000 ኮማንዶ የአብይን የውሸት ፕሮፓጋንዳ ገደል የከተተው የፋኖ ኮማንዶ ምርቃት ዓለምን እያነጋገረ ይገኛል። ጠላቶቻችን አንገት እያስደፋ ይገኛል። ብዙ የሥርዓቱ ፕሮፓጋንዲስቶችን አንገት እያስደፋ እያጨቃጨቀ ይገኛል። አብዛኛዎቹ እውነታቸውን ሁሉ በማውጣት ስሜታቸውን እየገለጹ ነው። በቃ እውነታቸውን ህዝባችን ሸውደናል፣ ቤተሰቦቻችን አደጋ ላይ ጥለናል፣ ፋኖ ሽምቅ ተዋጊ ሳይሆን መንግስት ነው ብለው በአደባባይ መናገር ጀምረዋል። እስካሁን የዋሸነው ስተት ነው። እኛ በቴሌቪዥን የምናየው ሄሊኮፕተሩ፣ ድሮኑ ምናምን የሚባለውን ነገር ተማምነን እውነት መስሎን ነበር ፕሮፓጋንዳ የምንሰራው። ለካ ያን የማድረግ የሚችል አቅም ያለው ሰራዊት የለም። ለካ ድሮኑ ሁሉ ንጹሃንን ከመጨፍጨፍ በስተቀር በፋኖ ሰራዊት ላይ አንዳች ነገር የማያደርስ ስጋት የማይሆን ነው ለካ። ስለዚህ በጣም እጅግ አደገኛ ሁኔታ እንደሆነ በመገንዘብ አብዛኛው ሌላ ውጥረት ውስጥ ገብቷል፣ ሌላ ጭንቀት ውስጥ ገብቷል። ዓለም አማራ እኮ ዓለምን ነው የገጠመ። ሚሳኤል ሳይኖረው መድፍ ታንክ ሳይኖረው በባዶ እጁ ዓለምን የገጠመ ብቸኛው ምድራዊ ፍጡር እኮ አማራ ነው። ዓለም በሙሉ እኮ ነው የዘመተበት በፋኖ ላይ። አረቦች ያልሰጡት ድሮን የለም፣ ያልሰጡት ቅንቡላ የለም። ምዕራባውያን ያላደረጉት ነገር የለም በፋኖ ላይ። ስሙን በማጥፋት የሚዲያ ሽፋን ባለመስጠት፣ ባለማድነቅ፣ ጀግንነቱን እያወቁ ዕውቅና ባለመስጠት ያልሰሩት ሥራ የለም። ኢትዮጵያኖች በጣም ልትኮሩበት ይገባል። ይህንን ኃይል፣ ይህን ግዙፍ ኃይል፣ ይሄ የአፍሪካ ተስፋ፣ ይህን የጥቁር ሕዝቦች ተስፋ ልትኮሩበት ይገባል። 500 ምናምን ኮማንዶ እኮ ነው። ሌሎችን ጨማምሮ ለምን እዛ ውስጥ ያሉ መረጃዎቻችን ስላሉ አብዛኛው ወታደሩ ከኛ ጋር ስለሚያወራ በደንብ ስለምናውቀው ነው። 500 ምናምን ነው ያሰለጠነው። ፋኖ ሽምቅ ተዋጊ ነው እየተባለ አጥፍቼዋለሁ፣ ከትቼዋለሁ፣ በጎሬው በጫካው ከትቼዋለሁ የሚባለው ፋኖ ግን 2000 ሰራዊት አስመርቆ እስኪያሰለጥን ድረስ ድሮን፣ አየር፣ ሚግ ሄሊኮፕተር ያለው ስርዓት፣ ታንክና መድፍ ያለው ስርዓት፣ ብዙ አየር ወለድ ኮማንዶ ያለው ስርዓት፣ ሁልጊዜ በሚዲያ የሚጎረረው ስርዓት፣ ይሄ ሁሉ የት ሂዶበት ነው እንዲህ እስከሚሆን ድረስ? አብዛኛው ደጋፊዎቹ እየፈረሱ ትተውት እየወጡ ነው። አብዛኛው ቪዛ እያሰሩ ወደ ውጭ እየወጡ ነው። አብዛኛውም ደሞዝ ይጨመራል ብሎ ሌላ ጭቅጭቅ ውስጥ ገብቷል። አማራን ዓለም ሊኮራበት ይገባል። የዓለም ጭቁን ሕዝብ በሙሉ ሊኮራበት ይገባል። ዓለም ከጎኑ ሊቆም ይገባል። እውነተኞች በሙሉ ከአማራ ጎን ሊቆሙ ይገባል። ምን አይነት ጀግና ሕዝብ ቢሆን ነው? ምን አይነት ኩሩ ሕዝብ ቢሆን ነው? ዓለም ይህን ያክል በባዶ እጁ ነው። ዓለም ግን ለምንድን ነው የሚፈራው አማራን? በባዶ እጁ ያለ አማራ ለምንድን ነው ዓለም የሚፈራው? ለምንድን ነው ዓለም የሚሰገው? ይሄ ሕዝብ ለምንድን ነው የሚፈራ ግን? ምን አይነት ጀግና ሕዝብ ነው? እንኳንም እዚህ ሕዝብ ተፈጠርኩ። በሚሳኤል አይደለም ጨዋታው፣ በሚካኤል ነው። እሺ በገዛ በሬትህ ያውን ባንተ ሜዳ እንዴት ይፈንጭበት ሰላቶና ባንዳ ሚነሳስ የለም እንዴ? ፈረስ ፈረስና ጨፍ